የነቃ ትውልድ እንግዲህ ምናልባት ተማሪ ካላችሁ እናንተም ተማሪ ከሆናችሁ ትንሽ ሳሰጡኝ የምር ነው ብላችሁ በጣም የሚጠቅማችሁ ነገር ነው። አብዛኛው ጊዜ በአሁኑ ሰዓት ተማሪው በአርቲፊሻል ኢንተለጀንስ ላይ ጥገኛ ሆኗል። ይህ ደግሞ ለሚቀጥሉት ምናልባት 20 ዓመት 30 ዓመት አካባቢ በጣም የተማረ ሰው ሊታጣ ነው ማለት ነው። ትምህርት ቤት የሄደ ሰው አለ፣ ዶክመንት የያዘ ሰው አለ፣ ግን የተማረና እውቀት ያለው ያን ነገር የተረዳ ሰው ሊገኝ አይችልም። በዚህ ሰዓት ደግሞ የሚቀጥለው ትውልድ በአጠቃላይ ግድና ግድ ወዶ ሳይሆን በግድ እሱም በአርቲፊሻል ኢንተለጀንስ ላይ ጥገኛ እንዲሆን ይገደዳል ማለት ነው። ዛሬ ትንሽ ለከበደን ነገር በጣም ትንሽ ጥቃቅን ለሆነ ነገር ወዴት ነው የምንሄደው? ወደ አርቲፊሻል ኢንተለጀንስ ነው፣ ወደ ዲፕሲክ፣ ወደ ቻት ጂፒቲ ነው። ብሎም ዛሬ ተማሪ ለከበደችው ለትንሽ ጥያቄ ወደ ቻት ጂፒቲ ይሄዳል፣ ወደ አርቲፊሻል ኢንተለጀንስ ይሄዳል። ስለዚህ በአሁኑ ሰዓት ዓለምን ለመቆጣጠር ጥረት የሚያደርጉና አርቲፊሻል ኢንተለጀንሲዎች ሮቦቶች ምናልባት ከነገው ከ20 ከ30 ዓመት በኋላ ሰዎች ወደው ሳይሆን በግድ ለነሱ ተገዢ እንዲሆኑ ይደረጋል ማለት ነው። በዚህ ነገር ላይ በጣም ትኩረት ልንሰጠው ይገባል። እርግጠኛ ነኝ አንድ ትልቅ ምሁር ቢያወራው ይሄን ንግግር ብዙ ተከታይና ብዙ ሰው ቪው አድርጓል ቢያምናለሁ። ማህበረሰባችን በአንዳንድ ነገሮች ላይ ዲፔንድ ስለሚሆን ማለት ነው። ሆኖም ቀራም ግን አንተም ሆነ እኔ ለሚቀጥለው ትውልድ የምናስብ ከሆነ ዛሬ ልጆቻችን ከስልክ ጋር ያላቸው ቁርኝት ምን አይነት ነው? በቃ ያንተ ልጅ ምን አይነት ቁርኝት ነው ያላት? ያንተ ልጅ ምን አይነት ቁርኝት ነው ያለው? አንተስ ተማሪ ነህ። ከስልክ ጋር ለከበደ ነገር በሙሉ ወደ ስልክህ የምትሄድ ከሆነ ለማቲስ ኢኩዌሽኖች፣ ለፊዚክስ ኢኩዌሽኖች፣ ለኬሚስትሪ፣ ለአይሲቲ፣ ለአንዳንድ ነገሮች ወደ አርቲፊሻል ኢንተለጀንስ ሁሌ ለጥቃቅን ነገራቶች እነሱ የምትጠይቅ ከሆነ ትምህርት ቤት መሄድ ምን ይጠቅማል? ትምህርት መማርስ ለአንተ ምን ይጠቅማል? ምንም የሚጠቅም ነገር የለም። ምክንያቱም ከቤትም ሆነ እኮ አርቲፊሻል ኢንተለጀንስን ጠይቀው አርቲፊሻል ኢንተለጀንሲዎች ቻት ጂፒቲ፣ ዲፕሲክ ለአንተ ሰርቶ እኮ ይሰጠዋል። ስለዚህ ስኪልድ ፉል የሆነ ትውልድ የጠፋ ነው ያለው። እውነቴን ነው የምላቸው። በጣም ጎበዝ ተማሪዎች እኮ ቢባሉ ድሮ በኩራዝ የሚያነቡ ሰዎች ጎበዝ የሚባሉ ልጆች ምን አይነት እንደነበሩ ታውቃላችሁ። ነገራቶችን በቅጽበት የሚመልሱ ነበሩ። ዛሬ ግን እኛ ጎበዝ ነው የምንላቸው ልጆቹ እንኳን ነገሩን በቅጽበት አይመልሱም። በጣም ያመነታሉ። ካመነቱ በኋላ ነው እንግዲህ ከብዙ ጊዜ በኋላ ጥያቄውን የሚመልሱልን። እንዲህ አልነበረም። ቅጽበታዊ መልስ የሚሆኑት በጣም ፐርፌክት እና ስኪልድ ፉል የሆነ ትውልድ ሲፈጠር ነው። እና ይህ ቪዲዮ ይጠቅማል ብላችሁ የምታስቡ ከሆነ ለብዙ ሰው እንዲደርስ ሼር አድርጉት። የምሬ ነው የምላችሁ። ብዙ ነገራቶች አሉ በተማሪ ዙሪያ። ይሄኛው አርቲፊሻል ኢንተለጀንሲ የዓለማችን ተማሪ እያጠፋ ነው ያለው። አቢሶም ደግሞ የአፍሪካውያን ተማሪዎችን በጣም አዝቅት ውስጥ የገቡ ነው ያሉት። ቻይናውያን ተረተውታል። በአርቲፊሻል ኢንተለጀንሲ ልጆቻቸው እንዳይጠቁ ብዙ ጥረት አድርጓሉ፣ ተሳክቶላቸውም ጭምር። ምክንያቱም ለትውልድ ስለሚያስቡ ማለት ነው። አንዲች ሀገር ትጠፋለች ትውልድ ከጠፋ። አንዲች ሀገር ሞኝ ትሆናለች ትውልድ ሞኝ ከሆነ፣ የተማረ አካል ከጠፋ ማለት ነው። ስለዚህ በዚህ ነገር ላይ ትኩረት አድርጉበት። ላይክ ሼር በማድረግ አካውንቱን እናሳድገው።